አሐዱ አምላክ እንደምን ዋላችሁ? እንደምን አመሻችሁ? ክብር ይግባው መድኃኔዓለም። ይህ ቦታ ከገዳማት አንዱ ነው። አንድ የሚያደርገው አንደኝነቱን የሚሰጠው እግዚአብሔር አምላክ ይችን ተራራ ወደ አርያም ሰማይ በኡራኤል መልእክት ወይም ጠያቂነት ልክ ሐዋርያቶችን በአንብሮተ እዱ እንደባረካቸው ወጥታ ተባርካ ተመልሳ ነው እዚህ ያረፈችው። ይህን ስንል ጥያቄ ያስነሳል እያላችሁ ነበር። አዎ ለማያምኑ ያስነሳል፣ ለሚያምኑ ሰዎች ደግሞ ያስገርማል፣ ያስደስታል፣ ያድሳል ብለን ነው የምንይዘው። እንግዲህ ገብረ መንፈስ ቅዱስ ጠቅሷቸዋልና እኔም አንድ ነገር ብል ገብረ መንፈስ ቅዱስ እኮ የእናቱን ጡት አልጠባም። ተመልከቱት። ገብረ መንፈስ ቅዱስ እኮ ከዚህ ዓለም ጋር ግንኙነት የለውም። እንደማንም ሰው አሰር የለውም። ሰማያዊ ምግብ ተመግቦ በመንፈስ ቅዱስ ጸንቶ ነው የኢትዮጵያን ሕዝብ ሲጠይቅ ማለት ነው። ሌሎች ቅዱሳን ተቀደሱ ተጠየቁት ጥያቄ በላይ ምን ጠየቀ? የኢትዮጵያን ሕዝብ ለእኔ የንስሐ ልጆች እንዲሆኑ ስጠኝ ብለው ጠይቀዋል። ከዚያ ለነፍስ አባቱ ለንስሐ አባቱ ለመንገር ያሳፈረውን እንግዲህ አንዳንድ ጊዜ ሲፈርድብን መጥፎ ነገር እንሰራለን። ለእግዚአብሔር አይሰወርም፣ ከሰው እንሰወርና መጥፎ ነገር እንሰራለን አይደለ? ያንን ለንስሐ አባቱ ለመንገር ያፈረውን ለእኔ ገብረ መንፈስ ቅዱስ አንተ አባት ሁነኝ ንስሐዬን እጠበኝ ብሎ ቢል እኔ ንስሐውን እንዳስተሰርይለት ፈቃድ ስጠኝ ብሎ ሰጥቷቸዋል። ክብር ይግባው ለመድኃኔዓለም። ሰው ደግሞ ይህን ሲሉት አያምንም። እንግዲህ ስለማያምን ሰው እንተውና እኛ ሆነን እንገኝ ለእግዚአብሔር። እንግዲህ ምንድን ነው የሚለው? ልጄ ሆይ ምክርን ስማ፣ ተግሳጽንም ተቀበል፣ በፍጻሜህ ጠቢብ እንድትሆን ይላል። ተመልከቱት። በፍጻሜህ ማለት በመጨረሻ ዘመን ብልህ እንድትሆን ምክርን ስማ፣ ተግሳጽንም ተቀበል። እንግዲህ እግዚአብሔር የሚወደውን ልጁን ይቀጣል። እግዚአብሔር እኮ አዳምን ቀጥቶታል። መልሶ ደግሞ ከስጋው በአምሳሉ መጀመሪያም ሲል ንግበር ሰብአ በአርአያነ ወበአምሳ እኛ እኮ እግዚአብሔርን ነው የምንመስለው። እንግዲህ እሱ ስላደረገ ምን እንሻረው? እንዴት አድርገን እንሽረዋለን? ስለዚህ ምን አለ? ንግበር ሰብአ በአርአያነ ወበአምሳሊነ በአምሳላችን ሰውን እንደ ምሳሌያችን እንስራ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ታገኙታላችሁ። እንስራ አለ፣ ሰራ። ከሰራ በኋላ ዝም ነው ያለው፣ አልተንቀሳቀሰም አዳም። በኋላ ከራሱ መለኮታዊ ላህበ መለኮት በአፍንጫው እፍ አለበት ነው የሚለው። ከዚህ ጋር እኛ ከመለኮት የወሰነው ነገር ነው። ነገ ተነስቶ ለጥያቄ ንስሐ ሳንገባ ከእግዚአብሔር ሳንገናኝ እግዚአብሔርን ከውስጣችን ሳንይዝ ብንሄድ የምንጠየቀው በዚያ ነው። ሰው ማለት ተሰብአ ሰው ሆነ ነው የሚለው። ሰው ማለት 7 ግብር ያለብን ነው ይላል። 3 ባህርያተ ነፍስ፣ 4 ደግሞ ባህርያተ ስጋ። እነኚህ 6ቱ መሬታዊ ናቸው። 7ኛዋ ግን ሕያው ናት። ተነስታ ለጥያቄ ስትቀርብ ይህ እነኚህ 6ቱ ወይም 4ቱ ተባብረው መሬት፣ ውሃ፣ ነፋስ፣ እሳት ባህርያተ ስጋ የሚባሉ እነኚህ ያቆሰሉትን የነፍስ ቁስል እግዚአብሔር አምላክ በምን አግዶልናል? በንስሐ መመለስ፣ መተው፣ መጸጸት፣ እግዚአብሔርን በልብ መያዝ ነው። እሱ ያለን ምንድን ነው? ኑና ወደ እኔ እንዋቀስ ከኔ ጋር አለ። አሁን ምን እንወቅሰዋለን? እሱ ምን አስቀረህብን? ምን ነሳህን ብለን እንወቅሰው ነው? ኑና እንዋቀስ ማለት ምን ፈልጎ ነው? እንታረቅን፣ ኑ ልማራችሁ፣ ኑ ልጠባችሁ ነው የሚለው። ስለዚህ አንዳንድ ጊዜ ስታወጥ ሰው አሁን ንስሐ ትልቅ ነገር ወይም እንደ ዕዳ ያየዋል። አይደለም። ንስሐ ማለት እኮ ራስን ለጸጸት መጋበዝ ነው። ሰጥቶ ልቦናን መልሶ በቀጥታ የእግዚአብሔር ሰው መሆንን የተቀደሰ እልፍኝ ማድረግን ለማን ሰጥቷል? ማይወስደዋል? እናንተም እኔም እያንዳንዳችን ራሳችንን የተቀደሰ እልፍኝ ካደረግነው ማን ይነሳናል? ጊዜውን ፈታኝ ነው። ትንቢቱም ከባድ ነው። ለዚህ ዘመን የተሰጠው እናቶችም አባቶችም ልትይዙ የሚገባው እኔነትን ብቻ ነው።
እንዴ እግዚአብሔር አምላክ እኮ በመጨረሻው ዘመን ምንድነው ያላቸው? ደቀ መዛሙርቱን ሰብስቦ እኮ ሁሉንም ነግሯቸዋል። ምን ብሎ? እኔ በመጨረሻው እመጣለሁ አላቸው። ስመጣ ግን አለ ዛሬ በውርደት መጥቻለሁ አለ። ነገ ግን በግርማ መንግስት በሚያስፈራ ነው የምመጣው ሲላቸው፣ መቼ ነው የምትመጣው ብለዋል እኮ። እኔ የምመጣበትን የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። እናንተ ግን ለራሳችሁ ተጠንቀቁ። ይሄን ካላቸው በኋላ ምን አሉ እነሱ? እንደው ይሄን ካላወቅንስ እንዴት እናደርጋለን አሉት። እንግዲያውስ አላቸው ምልክቱን እነግራችኋለሁ። ይህ የመንግስት ወንጌል በዓለም ላይ በመጨረሻው ዘመን በዓለም ላይ ይሰበካል። ያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቀቁ ነው። አሁን ወንጌልን ያመነም ያላመነም እየሰማው ነው። ተመልከቱት። ያመነውም ያላመነውም እየሰማው ነው። ያመነም እንጃ እንግዲህ በሚመጣው ነገር እግዚአብሔር አምላክ ከፈተና ይሰውራል። ፈተናው ከባድ ነው። አሁን እኛ ላይ የደረሰው ፈተና ቅድም ከአቤል ጀምሮ የተንቀሳቀሰው የሞት ፍርድ አሁን ሄዶ ገፍቶ መጥቶ ከሰማዕታት ከሐዋርያት ከነቢያት የመጣው ዝቅ ብሎ እኛ ጋር ሲደርስ አሁን የኛ ፈተና ደግሞ እጅግ የሆነ ጥብቅ ፈተና መጥቷል። ይህን ስላችሁ ከመጽሐፍ ቅዱስ ላይ ማንብቡ። ራእየ ዮሐንስ ምዕራፍ 13ን በደንብ አንብቡ። አሁን ለአሁኑ ለወደፊታችሁ ንስሐ መግባት ነው ምስጢሩ። ሌላ ትምህርት አያስፈልግም። አሁን እዚህ ቅድስና ቦታ እግዚአብሔር ሲያመጣችሁ ሁላችሁንም በሰላም አመጣጡን አያችሁት። መንገደ ሰማይ ነው። መንገደ ሰማይ ምንድን ነው የሚለው? ከግራና ከቀኝ ባህረ እሳት አለ፣ በመካከሉ ግን ከጭራ የቀጠነች መንገድ አለች ይላል። ተመልከቱት። እንግዲህ ይህችም አሁን ትመስላለች። እንዲያው ብርሃን አለ፣ ምን ሄደው በብርሃን ነው እንጂ ገደሏ አመጣጧ አቀማመጧ እንግዲህ የራሱ ያ መንገዱ ሁሉ ያስተምራል ብዬ አምናለሁ። እናንተስ ታምናላችሁ አይደል? ይህን ይመስላል። ይሄ በእግዚአብሔር ፈቃድ ምእመናን ወደዚህ እየመጡ እንዲባረኩ እየመጡ ኃጢአታቸውን እንዲናዘዙ ይችን ቦታ መጥቶ የጸለየ በዚህ ቦታ ላይ ንስሐ የገባ አነ እሰሪ ሎቱ መድኃኔ ዓለም በቃለ የ40 ቀን ሕፃን ይሁንልህ ብሎ ለኡራኤል ሰጥቶታል። አመስግኑት። ይህን ያህል እኛ ባለ ተስፋ ነን። እዚህ ቦታ መጥታችሁ ንስሐ መቀበል ንስሐ መግባት የሰማችሁትን ቃል ወስዳችሁ የግል ማህደራችሁ መያዝ ነው። በቃ እግዚአብሔር ምንድን ነው ያለው? ወደ እኔ ኑ አለ። ኑ ወደ እኔ፣ ልባችሁን ስጡኝ። ኃጢአታችሁ እንዳለላ ብትቀላ እንደ ባዘቷ አጠራዋለሁ እኔ ያለ ቸር አምላካችን። እንደ ደምን ብትቀላ እንደ በረዶ ነጭ አደርጋችኋለሁ። እንደ ተነድፋችሁ ኑ ነው ያለ። ክብር ይግባው መድኃኔዓለም። ከዚህ የበለጠ የምህረት ቃል የለም። አሁን ከዚህ ውስጥ ሰው የገደለ የዘሞተ የሰረቀ ምን ልበላችሁ፣ የሰው ስራው ብዙ ነው። ያደረገ ቢኖር ምን ትላለች የቤተ ክርስቲያን ቃል? ና ልጄ ና ልማርህ ነው። የሚገርም ነገር ነው። ልጄ ና ልማርህ። ተመልከቱት። ሌላ እኛ ብንሆን እዚህ ቦታ ላይ አንድ ሰው ብናይ እንደው በእውነት ግማሹ ደብዳቢ ግማሹ ደግሞ እስቲ ማንኛው ነው እያልን ለወሬ ነው የምንሮጠው። እሱ ግን ምን አለ? በዝምታ ውስጥ ልጄ ተው ተው። እንዲያውም እድሜ ይሰጠዋል። አንዳንዱ ኃጢአት ውስጥ በበዛ ጊዜ እድሜ ይሰጠዋል። ለምን? ተመልሶ ንስሐ ገብቶ እንዲድን ይፈልጋል ቸር አምላካችን። ስለዚህ የቦታ ቅድስናው እጅግ እጅግ የላቀ ነው። ዋና ዋናዎቹን ልነግራችሁ የምፈልገው የቦታው ቃል ኪዳን ምንድን ነው ያላችሁ እንደሆነ አንደኛውና ዋነኛው ቦታ የቅዱስ ዑራኤል መጋቢት 29 ቀን ጌታችን ኢየሱስ ክርስቶስ በቀራንዮ ሲሰቀል ደሙን አንድ ጠብ እንዳትል ቀድቶ በጽዋ ጽዋም ስላችሁ በሰው እጅ የተሰራ ምድራዊ አይደለም፣ ጭራ ይዞ መነሳንስ ይለዋል። ያንን ይዞ ደቅኖ ዓለምን ከመቅጽበት ሲረጭ ሁሉንም ሀገር አድርሶ እዚህ ቦታ ላይ ሲደርስ እንደ ውድማ እየተመላለሰ እዚያች ለቅልቆ እዚያው አፍስሶ ሰወረው ነው የሚለው። ሁለቱም ተሰውሯል። ለምንጋው ነው ለማለት ከሰው አቅም በላይ ነውና አይገለጥም ነው። ሁለተኛው ቦታው ላይ ይህ ዘንዶ ታላቅ ዘንዶ ነበርና ያ ዘንዶ ጅራቱን ተራራው ላይ ሳይነቅል ከዚህ ጅረት ወይም ከፈለገው እዚያ ጅረት ይጠጣ ነበረ ነው። ላጥፋው
ፍቀድልኝ፣ ኃይል ስጠኝ፣ መጽንዕ ኃይል ስጠኝ አለው። 7 የብርሃን መላእክት ጨምሮለት መጥቶ ታች ክሊናዋ ላይ በዘንዶ የሚያመልክ ታች ዝቅ ብሎ እመቤታችን ጋር በመስሐበ አጋንንት 75,000 አጋንንት እየሳበ የሚያመልክ ነበረና ሶስቱንም ድራሻቸውን አጥፍቶ ወደዚህ ቦታ እንዳይገባ በአምላካዊ ቃል አምሎ አንዱ ብቻ በሮ ሲያመልጥ ሌሎችን ድራሻቸውን አጠፋቸው ይላል። ቃል ኪዳኑ ይሄ ነው በዋናነት። ሌላው ዙሪያውን ስትመለከቱ ዋሻዎች አሉ። በዋሻው ውስጥ አጽመ ቅዱሳን በዓይን የሚታያል። በዓይን ልጎብኝታላችሁ ተፈቅዶ በፈቃድ በቃ ለመልካም ነገር ወስደን እናሳያቸዋለን። እስከዚህ የደረሰ ነው። ሌላው ዝቅ ብሎ እመቤታችን ጋር ደግሞ ተገብቶ የማይደረስ ዋሻ አለ። እንግዲህ አንዳንዶች እንደና አለማየሁ ዋሴ ደርሷችሁ ተሆነ መጽሐፉን አውጥተውታል። አወጡትም ላይ አለ። ያ ምስጢር ደግሞ እግዚአብሔር የፈቀደለት ገብቶ ማየት ይችላል። ዘልቆ ለመምጣት ግን አቅም ነው የጠፋው እንጂ እንዲህ ያለ ምስጢር ያዘል ድብቅ ምስጢር ያለበት ነው። ከዚያ በቀጣይ አንድ ኃጢአተኛ ሰው መጥቶ ኃጢአቱን በዚህ ከጸለየ ንስሐ ከገባ እዚህ ቢሞት ቢቀበር ነፍሱን በመንግስተ ሰማያት እቀበለዋለሁ ባሕረ እሳትን አላሳየውም የሚል ቃል ተሰጥቶታል ቅዱስ ዑራኤል። ሌላው ደግሞ አይደለም በዚህ አካባቢ ገበሬዎች የሚያመርቱትን እህል ወደ ገበያ ወስደው ለኃጢአተኛ ሰው ቢሸጡለት ያ ኃጢአተኛ ቢበላ ኃጢአቱ ይሰረይለታል ይላል። እንዲሰረይለት ቃል ኪዳን ሰጥቶታል ቅዱስ ዑራኤል። ገዳሙ ገዳመ ኢየሱስ ነው። እመጓል የሚለውን ኢየሱስ ክርስቶስ ራሱ የሰየመው። አንድም እመቤታችን ወደ ግብፅ ስትሰደድ ሲይዛው ፊቱን መልሶ እጆቹን ይዘረጋ ነበር እና ምን ትለው ነበረ? ልጅ ምን ምንድን ነው እጆችን ትዘረጋለህ ፊትክንም ወደዚያ ትመልሳለህ አለችው። ሳታየኝ የምታምነኝ አገር አለችና እሷን እየባረክሁ ነው አለ። ኋላም መጨረሻ ላይ ባርኮ እንደ ባረካት ቅድም ነግሬያችኋለሁ። እስከዚህ ድረስ ያለ ምስጢር አዘል ነው። በዋናነት እዚች ቦታ የደረሰ የ40 ቀን ሕፃን ይሁንልህ ተብሎ ለቅዱስ ዑራኤል ታላቅ ምስጢር ሲሰጠው ቦታዋ የእኔና የእናቴ አገር ትሁን እመጓን በሚል ተሰይማለች። እመጓ ኢየሱስ ነው ገዳሙ። ኢየሱስ ክርስቶስ በሚለው እግዚአብሔር አብ ቤተ ክርስቲያን አይታችሁት ከሆነ እናታችን ደግሞ ቅድስት ድንግል ማርያም እታች አይታችኋታን ይመስለኛል። እሷ ከዚያ በቀጣይ ቅዱሳኑ ለእሱ ደግሞ እስከምመጣባት ዘመን ድረስ አስራት ትሁን በአንተ ስም ዝክር የዘከረ ለድሃ የመጸወተ የተጠማውን ያጠጣ የታረዘውን ያለበሰ በስምህ ቀዝቃዛ ውሃ ያደረገ አነ እሰሪ ሎቱ መድኃኔዓለም በቃሬ እምረዋለሁ የሚለውን ቃል ተቀብሎ ቅዱስ ዑራኤል በዚህ ቦታ ላይ በተሰጠው አስራት እስከ ክርስቶስ እስከሚመጣባት ዕለት ድረስ ይህንን ቦታ ለእሱ እንዲከብርበት ተሰጥቶ አምላኩን ሰግዶ ተንበርክኮ ለእኔ በእኔ ስራዬ ሳይሆን እንዳንተ ቸርነት ይደረግልኝ ብሎ ተቀብሏታል። ስለዚህ ይህች ቦታ የመጣ ሁሉ ይህን ጸጋ ተቀብሎ ነው የሚሄደው። ይህ ሀገር አሸን ነው ስሙ ተጥንት አሸን። በታሪኩ ላይ ያለውን ዋና ዋናዎቹን የምነግራችሁ አሸን ከተባለ በኋላ ይህ ንዝሃተ ደም ቅዱስ ዑራኤል ተነዛበት በኋላ ምን ተባለ? መንዝ ተባለ። ዛሬ ህዝቡ በመንዝ ውስጥ የሚጠራው ህዝብ በሙሉ መንዜው ነው ስሙ። መንዜው የት ነህ? መንዝ መንዜው ነህ ነው የህዝቡ ስም መጠሪያ ነው። ይመንም አይመን የሱ ፋንታ ይሆናል። ስለዚህ ይሄንን ህዝብ ስሙን መንዝ በሚል ሲሰይመው መንዜው አለው ይላል። ስለዚህ ባለንበት ቦታ አዲስ አበባ ብንሄድ፣ ኤርትራ ብንሄድ፣ ትግሬ ብንሄድ መንዜው ነው ስማችን። እስከዚህ ድረስ ያለ ባለ ቃል ኪዳን ያደረገው አስነጋሪነቱ እንዲህ በቀላሉ መረዳት የማይቻልበት ታላቅነቱ ቃል ኪዳኑ ይሄንን ይመስላል። ስለዚህ አጋጣሚ ሆኖ ምናልባት ካልተደከረ እንጂ ሽምብራ ከገዳሙ የተመረቱ ምርቶች አሉ። ምናልባት ሊኖር ይችላል። እነኛ ለበረከት ወስዳችሁ ለታመመ ወገናችሁ በውሃ ዘፍዝፋችሁ በጧት በባዶ ሆድ ማብላት ትችላላችሁ። እምነቱን በጥብጣችሁ ማጠጣት ትችላላችሁ። ጠበሉን ይዛችሁ ሄዳችሁ እንመንበት ያድነናል። ሌሎች ግን
እንደምታዩት ነው። እነሱ ምን አላቸው? ምን ይዘው ነው? ምን ከተው ነው በጓዳቸው አሁን በታቦታት ላይ በመስቀል ላይ በእምነታችን ላይ በወንጌላችን ላይ የሚነሱት ምን ይዘው ነው? እስኪ እናንተ አስቡት። ምን ይዘው ነው እነሱ ከአቋማቸው በስተቀረ እንደ እሳት ከሚባላ አንደበት በስተቀረ ምን ይዘው ነው? እኛ እኮ ባለ ወግ ባለ ጸጋ ባለ ማዕረግ ባለ ደመ ኢየሱስ ነን እኛ። በቃ ክርስቲያን ማለት ወርቅኑ ዘፈተንዎ በእሳት ርሱን ይላል። ወርቅ የሚሆነው በእሳት ተለውጦ ነው። እኛ እኮ በእሳት የተለወጥን በአብ በወልድ በመንፈስ ቅዱስ ስም የተጠመቅነን ክርስቲያን ማለት። አንናቀው፣ እናክብረው። ክብራችን ነው። ማንም ሊነካብን አይገባም። ይህንን እየያዛችሁ ባላችሁ እምነት እግዚአብሔርን መፈለግ ነው። እግዚአብሔርን በውስጥ መያዝ ነው። እግዚአብሔርን በልብ መያዝ ነው። እዚህ ቦታ ዝም ብላችሁ ገብታችሁ ወጥታችሁ ዝም ብላችሁ እንዲህ ያለ ታሪካዊ ቦታ አይተን መጣን ሳይሆን ዋናው ነገር ከዚያ ቦታ ላይ ህዳሴ ልባችንን አድሰን መጣን ብትሉ አታፍሩም ልላችሁ። በቃ ልባችንን እግዚአብሔር ከኛ ጠየቀ። አንድ ነገር ምን ጠየቀ? እጅህን ስጠኝ ልጅ አላለ። ዓይንህን ስጠኝ አላለ። ምናልባት ዓይን የሌለው ሰው ይኖራል አይደለ? እጅ ስጠኝ ቢል እጁ የተቆረጠ ይኖራል። ምን አለ? ልብህን ስጠኛ። ልብ የሌለው ሰው አይቆምማ። ዓይኑ ጠፍቶ ይቆማል። እነያየንም ነው። እጁ ተቆርጦ እግሩ ተቆርጦ አይሞትም። ልቡ ተጠፋች ግን የለም። ስለዚህ ምን አለ? 24 ሰዓት የምትንቀሳቀሰዋን ልቡን ምን አለ? የሰው ልጅ ልብህን ስጠኝ ልጄ፣ እኔም በአንተ ልብ ልደር፣ ታያወዲያ ከኔ ጋር እንኖራለን ብሎ አምላካችን ይሄን ቃል ለኛ ሰጥቶናል። በነቢያት ላይ አድሮ በሐዋርያት ላይ አድሮ በጻድቃን በሰማዕታት ላይ አድሮ ይሄን ቃል ለኛ አትርፎልናል። እኛ ደግሞ የሰማዕትነት ስራ ልንሰራ ጥያቄው እኛ ላይ አሁን ተንሳፎ እናየዋለን። ታዩታላችሁ። የኛ ጥያቄ ምንድነው? ተዋደዱ፣ አንዋደድም። በመካከላችሁ ፍቅር አይኖርም። ወንድምህን ውደድ፣ አልወድም። እህትሽን ውደጂ፣ አልወድም። የኛ ፈተና እውነትስ ታዲያ ወንድሙን የማይወድ እህቷን የማታወድ እግዚአብሔር ሆይ ብትል ይሆንልና? ወንድማችንን ጎናችን ሳንወድ እንደው ያላየኸኝን እኔን እወድሃለሁ ብትል ተዋሻለህ፣ እኔም እዋሽብሃለሁ ይላል። ምናልባት ደግሞ እንዳይበዛባችሁ እንዳትሰለችሁ ቃሉ ይሄን ይመስላልና እግዚአብሔር አምላክ ላስተማረን ለገሰጸን ሰብስቦ ለመከረን አምላክ ክብር ምስጋና ለሱ ይሁን። አምላክን ላስገኘችልን ምክንያት ሆና እሱን ያስገኘችልን ንጽሕተ ንጹሐን ቅድስት ድንግል ማርያም ቤዛዊተ ዓለም እምነ ጽዮን ይብል ሰብ ያላት እኮ አባቷ ዳዊት እንዲሁ አይደለም። ገና ሳትወለድ ሰው ሁሉ እናታችን ይሏታል። ተመልከቱ። ዛሬ ይህ መቼም ቅዱስ ጳውሎስ ተናግሮታልና አንደበት እሳት ነው አለ። አንደበት እሳት ነው። እሳት አሁን እርጥቡንም ደረቁንም መራራውንም ጣፋጩንም ልቁምቅም አድርጎ የሚበላው አይደለም። በተቃጠለ ጊዜ እርጥብ ነው ደረቅ ነው አይልም። እንደዚያ ነው ሰው አንደበትና ቤዛዊተ ዓለም ልትባል አይገባትም የሚሉ እንሰማለን። ባሉበት ያስቀርልን። አዎ ባሉበት እነሱን ከቆመበት ምድር ይጥፋ ስለሚል ቃሏ ኃይለ ቃሏ አሁንም ቢሆን እግዚአብሔር አምላክ ይህን ፈተና ከላያችን እንዲያነሳ ንስሐ እንግባ። ወደ እግዚአብሔር እንጩህ። ወደ እኔም ጩህ እኔም እመልስልሃለሁ፣ ካልኸውም በላይ የበለጠ ነገር አደርግልሃለሁ ስለሚል ይህን ቃል ይዘን ወደ እግዚአብሔር ወደ አምላካችን ሁላችንም ስለ ራሳችን በግል መጮህ ይገባናል። ልናምነው ይገባናል። በቤታችንም በምንሄድበትም ጎዳና በምናድርበትም ቦታ እግዚአብሔርን ልንጮህና ልንጠራው ይገባል። ያ ካልሆነ ደግሞ በበለጠ ፈተናው ይበዛል። ስለማይመለሱ ሰዎች የመከራው ሰዓት ይበዛል ስለሚል ነው ይሄን እምላችሁ። ስለማይመለሱ ሰዎች ነነዌ እኮ የመለሰችው በኃጢአቷ ወደ እግዚአብሔር ፊት ከደረሰባት በኋላ ጾመች፣ ጸለየች። ህዝቦቿ፣ ንጉሶቿ በሙሉ በዚያች ምድር ያሉ ሰዎች አዋጅ ሰቅለው ጾሙ ለ3 ቀንና ዳኑ፣ መለሱት። እግዚአብሔር በርኅራኄ ያያቸው፣ ንስሐቸውን ተቀበለ፣ ዳኑ። እኛ ግን አልጮህንም፣ አንጮህምም። እኔ እንጃ ምን እንዳደነቆረን ስትመለከቱት የሚጮህ የለም። ተከተማውም ተገጠሩም ዝምታ ነው።
መሯሯጥ ነው፣ አለመስማማት ነው የሚታይብን። በቃ ይሄ ስለሆነ ልንጮህ ይገባል። እግዚአብሔር ስለሚመክረን ከእመቤታችን ምልጃ ጸሎቷን እሱ ያከበራቸው ቅዱሳን መላእክቶች ጠባቂነታቸውን ከኛ ላይ እንዲያነሱብን፣ ሰማዕታት ጻድቃን ተራዳኢነታቸው በጸሎታቸው ይችን ሀገር ሲጠብቋት እንደኖሩ ሁሉ አሁንም ሕዝቦቿንና አገሪቷን እንዲያስጠብቁልን የጻድቃን የሰማዕታት አምላክ ይርዳን ሁላችንን። እንግዲህ እኔ ከዚህ በተረፈ ታያላችሁ፣ ይህ ቦታ ታላቅ ነው። አንድ አባት ይህንን የተቀደሰ ለትውልድ በእውነቱ እንዲያው በአሁኑ ሰዓት ከባድ ነው። በአንድ ሰው ጉልበት፣ በአንድ ሰው መነሳሳት፣ በአንድ ሰው ሀብት፣ ሌላ ምንም ሳይጨመርበት የአንድ ሰው ስራ ነው ይሄ። ህዝቡን አነሳስተው መጥተው ከአዲስ አበባ የሰሩት ወልደ ሰማዕት ደጃዝማች ወልደ ሰማዕት የሚባሉ አባት ናቸው ያቆሙት። አሁን ይሄ ቦታ ደግሞ አጥር የለውም፣ ዙሪያው እንደምታዩት ነው። ጀምረነዋል፣ እየታገል ነው። ቦታው ፈታኝ ነው ወንድሞች እናቶች፣ ፈታኝ ነው። እንደ ሌላ አይደለም። እንደነ ማን ነው ዘብር እንደነ አልባህራ መድኃኔዓለም አይደለም። የዚህ ቦታ ያ የመጣው ነገር ሁሉ ከቅዱሳን አባቶች እናቶች እጅ የመጣው በረከት እንደመጣ ስራ ላይ ነው የሚውለው። እዚህ ቦታ ግን ከፋፍ ስታመጡ አንድ ብሎኬት 26 ብር ተከፍላ ነው ተተገዛችበት በላይ። ወደዚህ ስትመጣ እንደገና ከጅረት አሸዋ ስናቀርብ ለአንድ ኩንታል 600 ብር ተከፍሎ ነው። እንግዲህ አስቡ፣ ከተገዛበት ውጭ ምን እያለ ነው? ምን ያህል እየጠየቀ ነው? ለያውም ደግሞ አሁን አልቀርብ ብሎን ጭንቀት ውስጥ ነው ያለ ነው። እና ይሄን ለማስከበር እሳቸው የሰሩትን ደግሞ ለማስከበር እንደዚህ እንደናንተ የህዝብ ፍሰት ህዝብ ሲመጣ ደግሞ ዙሪያውን ሰርቪስ ተለቆበት ሰርቪሱ ውስጥ መጸለይ የሚገባቸው እናቶች በበኩላቸው ወንዶችም በበኩላቸው በውስጡ ከፀሐይ ከዝናብ ውስጡ ተከልለው እንዲጸልዩ ነው ራእዩ። ይሄ ሆነ ያለው አሁን እንደዚህ በእናንተ መሰል የመጡ ሰዎች 10 ብርም 100 ብርም ከዚያም በላይ እያበረከቱ በእነሱ ነው የተንቀሳቀሰ ያለው። ሌላ ልማት ምንም የለውም። ገዳሙ ምንም የለውም። አለማየሁ ዋሴ አንቀሳቅሰው ሌላም እናቶች አሉበት ታግለው ከገብርኤል ፎቅ አፋዛዥ አንድ ህንፃ እንዲሰራ ታግለው ቦታ ይዘዋል። በወቅቱ ያ ቦታ ለመገንባት ከወጣ በኋላ መሰራት አቅቶት ቁጭ ብሏል። ቢሰራ ነሮ ልማት ነበር። እዚህ ያሉትን ካህናቶች ያስተዳድራል። ቤተ ክርስቲያኑ በአግባቡ እንዲገለገል ያስደርገው ነበረ። ፍሰቱ ምንም አልተሰራም፣ ቁጭ ብሏል። ይሄ እንግዲህ እግዚአብሔር አገሪቷን ሰላም ታደረገው። ሰላም ከሆነ ይሄ ቦታ የምእመናን መዳኛችን ነው። በቃ ማንም ሰው መጥቶ እዚህ የፈለገውን ነገር በጸሎቱም በገንዘቡም በጥያቄውም ይሄ ቦታ ላይ ተነገረ። መቼም ወደ እግዚአብሔር እጁን ዘርግቶ የተመለሰ የለም፣ ለምኖም ያላገኘ የለም ነው። በር አንኳኩቶም ያልተከፈተለት የለም። ስለዚህ ምናልባት አጋጣሚ ያላችሁን የማበርከት ይህ ነፍስ ይብዛ አይደለም። ተራዲኦ ብታደርጉ ስለ ራሳችሁ ብላችሁ ማለት ነው። ተራዲኦ ብታደርጉ አካውንት አለው። በሀገረ ስብከት የጸደቀ አካውንት 7 ኮሚቴ አለው። በባንክ ይገባል። ከባንክ የሚወጣው በ3 ተንቀሳቃሽ ሰዎች ነው፣ እኔ ጭምር። ከልማት ኮሚቴዎቹ 2 ከዚያ ነው ሆነን ቁጥጥር የሚያደርገው ወረዳ ቤተ ክህነት ነው። እንግዲህ በእኛ ሀሳብ ከፈሰስ ነፃ ነው በሚል ነው የምንንቀሳቀሰው። ይህን ያህል እየታገልን ነው። ያላችሁን ነገር አቅማችሁ የፈቀደውን ያህል በደስታ መቼም እንግዲህ ወደ እግዚአብሔር ለእግዚአብሔር ሰጠው አይባልም፣ ሰጪ እንጂ ተቀባይ አይደለም። ነገር ግን ይህን ለማስከበር ደግሞ እኛ ጉልበትም ሀሳብም ጸሎትም ይጠይቀናል። እግዚአብሔር ይርዳችሁ፣ መልአኩ ይርዳችሁ መባል ይገባናል። ለእኛ ይረዳናል ብዬ ይረዳናል። ጸሎት ነው ይርዳችሁ ተተባለ። አንድ ነገር ልጥቀስላችሁና ወደ ጸሎታችን እንገባለን። እናንተም ያላችሁን ሀሳብ እንደነገርኳችሁ ታደርጋላችሁ። ኮሮና የሚባል ነገር ተነሳስቶ ነበር። ከዚያ እኔ አንድ ቦታ ነበርሁና ህዝብ እንዳይገናኝ ይተላለፋል ተባለ። ህዝቧ ማህበራዊ ኑሮዬን አልነቅምን የቤተ ክርስቲያኔን አለ። ማህበራዊ ኑሮ በይበልጥ የሚታየው ቤተ ክርስቲያን ላይ ነው። ካህናቱም የገጠሩም ቢያለ ከዚያ
ታላላቅ አባቶች ያድኑናል ብለን ያልናቸው አባቶች ህዝቡ ባርኩኝ በመስቀል ሲል ምን ተባለ? እዚያው ሁን ባርኪያችኋለሁ፣ በዚያው ሁኑ። አንድ መስቀል እንዳታሳልሙ በመስቀሉ ላይ ይተላለፋል ተብሎ አባቶች እናቶች ታዘው። መስቀል በሽታ ያስተላልፋል? ያድናል እንጂ። የተረገመ ትውልድ ምን አለው? በመስቀሉ ላይ ይተላለፋልና መስቀልን መሳለም እንዳይኖር። ደግሞ ትልልቆች ያልኋችሁን የስማቸውን አልጠራም። ያው ሁኑና ተባርካችኋል፣ ያው ሁኑ አትጠጉኝ አሉ። ምን አለ ቃሉ ታዲያ? መልካም እረኛ እኔ ነኝ። ሰነፍ እረኛ ተኩላ ሲመጣ በጎቹን ትቶ ምን ይሆናል አለ? ይሸሻል። አየኸው? አንድ ቄስ፣ አንድ መነኩሴ፣ አንድ ጳጳስ፣ አንድ ምእመን ቤት አስከፊ የሆነ ተላላፊ በሽታ እንኳን ቢገባ የሚገባ ማለት ነው። ገብቶ ፈውስ የሚሰጥ ያን በሽታ የሚያባርር ነው የንስሐ አባት ማለት። ለዚህም ነው እንዲህ ተብሎ እግዚአብሔር ቸር ነውና የሕዝቡን ምንነት ርስቱ ነውና ሕዝቡን ደግሞ ምንም ሳያስነካው የሚቀምስ ቀምሶት ቀረ አይደለም። የሚቀምስ ቀመሰውና በያው አስቀረን። እኛ ግን ማህበራዊ ኑሯችንን እንደዚህ መሰብሰባችንን ሰንበቴው ብትሉ ብቻ ባህሉን በሙሉ እንደያዘ ቆየ። ጉንፋንም አልዞረበት የኛ ምእመናን። እግዚአብሔር ባለ ርስቱ እያለ ምን ችግር አለበት? ባለ ርስቷ የአስራት እናት እያለችን ምን ጽዮን ብለሳው ታዲያ ያላት ዳዊት ለምንድን ነው ቤዛዊተ ዓለም የዓለም እናት ማለት ነው፣ የዓለም አዳኝ ማለት ነችና እሷ እያለች እሷን ያህል እናት ሰጥቶን እሱ እንደ ስብዕናው አባታችን ሲሆን እንደ አምላክነቱ ደግሞ ፈጣሪያችን ሲሆን ምን ችግር አለበት? ምን ችግር አለበት? እስከዚህ ድረስ ደርሶ ያ ጊዜ አለፈ። አሁን ያን ተውት። የበለጠ ፈተናም ስላለ እንጸልይ፣ እንጩህ። እግዚአብሔር አምላክ ይህን ሰዓት ባርኮ ቅዱስ ያነጋገረን አምላክ ሌሊቱን ደግሞ ሁላችንንም የሰላም ሌሊት ያድርግልን። ቅዱስ ዑራኤል ሁላችንንም ይጠብቀን።